እግዚአብሔር በብዙ በረከት ምድራችንን እንግዲህ በመባረክ የሚታወቅ አምላክ ነው። ዛሬ በደቡብ ሻሾጎ ምድር ከኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ሸዋ ቀጠና ሁለንተና ልጆች አገልግሎት ክፍል የሚናገለግል አገልጋዮች የ2019 የመጀመሪያ ጉባኤን ይዘን መተን ከትላንትና ጀምሮ እስካሁን ድረስ በጸሎትና በውይይት ቆይተን ዛሬ ከሰዓት ጠቅላላ ጉባኤ ከመግባቱ በፊት ትንሽ የእረፍት ሰዓት ላይ ወደ ቦዮ ሐይቅ ጉብኝት ለማስሄደን ዛኖ ያለነውና ስለ ቦዮ ብዙ ነገር ከዚህ በፊት እየሰማን ቆይተናል። እኔ በበኩሌ ብዙ ጊዜ ነው እየሰማሁ የቆየሁትና ነገር ግን አሁን ባየሁበት አቅጣጫ ሲሰማ ከነበርኩበት በላይ የሚያስደንቅ ሀብት ነው እዚህ ጋር እያየሁ ያለሁት። ተጠቃሚን ያጣ እግዚአብሔር የሰጠ ትልቅ ሀብት እያየሁ እንደሆነ ነው የሚገባኝና በጣም ሰፊ ነው፣ ትልቅ ነው። ይሄ ሀብት በዚህ ምቹ ቦታ ላይ ተጠቃሚን በማጣቱ ነው ትንሽ የሚያሳዝነው ማለት ነው። በኢትዮጵያ ምድር ከሀዲያ ተርፎ ለኢትዮጵያ የሚተርፍ ሀብት ያለበት እንደሆነ ይታወቃል። በሐዋሳ ካለው ሐይቅ የሚተናነስ አይደለም። በጣም ሰፊ ቦታ የያዘ በመሆኑ እዚህ አካባቢ ላይ በዚህ ሜዳ ላይ የባለ ሀብቶችም ሆኑ የመንግስት አካላት የተለያዩ ፕሮግራሞችን ቀርጾ ወይም ፕሮጀክቶችን ቀርጾ ስራውን ማስጀመር የሚችልበት ሁኔታ ያለበት ነው። ይህንን ትልቁን እድል መጠቀም ባለመቻላችን እንደተጎዳን ማየት ይኖርብናል። ለዚህም ትልቁ ስራ ማለት ወደ ደቡብ ሻሾጎ የመምጫ መንገድ በትክክል ቢሰራ ሰዎች ወደዚህ መጥቶ መስራት መቻል አለባቸው ብዬ ተስፋ አደርጋለሁ። እንግዲህ ማንኛውም ሰው ስለዚህ ቦዮ የሰማ ሰው ሁሉ መጥቶ ቢያይ የሆነ ነገር ሊያስብ ይችላል ብዬ ተስፋ አደርጋለሁ። የዚህ አካባቢ የቀበሌ ሰዎችም ሆኑ የወረዳ አካላት ይህንን ለሚያለማ አካል እድል ቢሰጥ ደግሞም የሚያለማውን አካል ደግሞ መጠየቅና ማስተዋወቅም መቻል ጥሩ ጥቅም ሊሰጥ ይችላል ብዬ ተስፋ አደርጋለሁ። ከዚህ ሐሳብ ስነሳ ሻሾጎ በታሪክ የሚታወቅ የወንጌል ሀገር ነው። በወንጌል አገልግሎት በሻሾጎ ምድር ትልቅ ሚና የተጫወቱ አባቶች ያለፉበት ነው። ለምሳሌ በኢትዮጵያ ቃለ ሕይወት ቤተክርስቲያን ከዛም ከኢትዮጵያም ተርፎ ለአፍሪካና ለዓለም የበቁ የወንጌል አርበኞች እና አባባ ኬዳሞን አይነት ሰዎችን የወለደች አካባቢ ነች። በዚህ ምድር እግዚአብሔር የተፈጥሮ ሀብት የውሃና የተፈጥሮ ከመሬት የሚበቅል ሀብት ብቻም ሳይሆን ሰዎችንም ለራሱ ክብር ለይተው ዋጅተው ለፈቃዱ ያዘጋጀበት ምድር ነው። ይህ አካባቢ የነጋሽ አቡዬ የነጋሽ ኬዳሞ የተወለዱበትና የኖሩበት ደግሞም ከዚህ ተነስተው ኢትዮጵያን በወንጌል የደረሱበት ትልቅ የወንጌል አባቶች አገር ነው። ከነሱም በኋላ እና ዶክተር ደስታ መምህር ኢያሱ ጆሮ አይነት ሌሎችም ብዙ የወንጌል አርበኞች የተነሱበት አካባቢ በመሆኑ የሚደነቅ ታሪክ ያለበት ነው። እግዚአብሔር ብዙ ነገር ሰጥቶናል። የሰጠንን ነገር ግን በመጠቀም ላይ በጣም ኋላ እንደቀራን ይህ ነገር በጣም ይታወቃል። ስለዚህ ይህንን ድምጽ የምትሰሙ ሰዎች በሀዲያ ምድርም ከሀዲያ ምድር ተርፎ በኢትዮጵያ ምድርም ያሉ ሰዎች ወደዚህ መጥቶ ቢጎበኙ ትልቅ ጥሪ ልናደርስላችሁ እንፈልጋለን። መታችሁ ብትጎበኙ ይህንን ሀብት ብትጎበኙና እዚህ የሆነ ፕሮጀክት ብትቀርጹ ከናንተ ተርፎ ለሌሎች ሰዎችም ሊበቃ የሚችል ትልቅ ሀብት ያለበት ስለሆነ ይህንን ለማስተላለፍ እንወዳለን። እግዚአብሔር አምላክ ይባርካችሁ። አመሰግናለሁ ወንጌላዊ ምረቱን። አሁን እሱ እንዳብራራው ሁላችንም በዚህ ስፍራ የምንገኝ አገልጋዮች በዚህ ስፍራ የተገኘ ነው በአገልግሎት ምክንያት ነው። ምሬን አንድ ጥያቄ ልጠይቅ ስለፈለኩኝ ነው ወደዚህ የመጣሁት። ከዛ ቀድሜ መናገር የሚፈልገው ነገር ቢኖር ይህ ቅድም ወንጌላዊ ምረቱ እንደጠቀሰው ይህ ሀገር ማለት ይህ ሻሾጎ ለሀገር ባለውለታ ነች። ወንጌል በኢትዮጵያ ደረጃ እንዲስፋፋ ትልቅ ሚና የተጫወቱ ሰዎች የተወለዱባት
ሀገር ነች ይቺ ሻሾጎ ማለት ነው። ስለዚህ በመጀመሪያ ደረጃ በዚህ ስፍራ በዚህ በወላድ አካባቢ ላይ በመገኘቴ እንደ አንድ ወንጌል አማኝ እጅግ በጣም ደስታ ይሰማኛል። ከዛ በመቀጠል ምሬን የሚጠይቀው ነገር ምንድነው? የቀደመውን ጊዜ ታሪክ ስናይ እነዚህ በጣም ተጽዕኖ ፈጣሪ የሆኑ ሰዎች ከዚህ ከሻሾጎ ወጥተዋል። አሁን ላይ ያለው ሁኔታ ምን ቢሆን ጥሩ ነው? እነዛን የሚመስሉ ሰዎች ከዚህ ሀገር ሳይቋረጥ መውጣት እንዲችል ምን ቢደረግ የተሻለ ነው ብለህ ታስባለህ? እንደ አንድ ወንጌላዊ። የሻሾጎ ምድር እንደምታወቀው ቅድም ትንሽ ነገር ለመናገር ሞክራለሁ። በሻሾጎ ምድር በጣም ትልልቅ የወንጌል አርበኞች ተወልደው ያደጉበት ነው። ከሻሾጎ ተርፎ ለሀዲያ ለከምባታ ከዝም አልፎ ተርፎ ለኢትዮጵያ ምድር በጣም ብዙ ደቀ መዛሙርትን ያፈሩ ለምሳሌ አሁን ወደ ጠራቸው ወደ ጌታ ሄደዋሉ። ጋሽ ኬዳሞ ማለት በኢትዮጵያ ምድር በኦሮሞ፣ በአማራ፣ በትግሬ እና በአፋር እንዳገለገሉ በጣም ታሪኩ ያሳየናል። ብዙ የታሪክ መጽሐፍትንም ጭምር ጽፈው በኢትዮጵያ ቃለ ሕይወት ቤተክርስቲያን እንዲሁም በተለይም በአዲስ አበባ ጌጃ ቃለ ሕይወት ቤተክርስቲያን ላይ በጣም ትልቅ ታሪክ ያስቀመጡ አባት ናቸው። እሳቸው በተወለዱበትና ባደጉበት ምድር ላይ ሌላ ሰው እንድነሳ የወንጌል ሰው ማለት ጠቢብ ነው፣ መንፈሳዊ ነው፣ እግዚአብሔርንም የሚፈራ አገርንም የሚያለማ ነው። የወንጌል አባቶች የኛ በተለይም ወደዚህ ወደ ደቡብ ኢትዮጵያ አካባቢ ያለው ወንጌል ሲገባ ከወንጌል ጋር የሥራ ስርዓትም ጥበብም ጭምር ነው አንድ ላይ ነው የገባው። ትምህርትም ዕውቀትም ጭምር ነው የገባውና ከወንጌል ጋር ወንጌል ዝም ብለው ስብከት ብቻ አይደለም፣ ህይወት ነው። ትልቅ የለውጥ መንገድም ስለሆነ ማለት ነው። ለዚህ አባቶች ያለፉበትን መንገድ ለትውልድ የሚናገር ሰው ያስፈልጋል። ይህንን ታሪክ እኛ ያላወቅን በጣም ከነሱ በላይ በጣም ብዙ ስራ የሰሩ ሰዎች አሉ። እነ ጋሽ አቡዬ አሁን እሳቸውም ቅርብ ጊዜ ባለፈው ዓመት ነው ወደ ጌታ የሄዱትና በጣም ትልቅ ታሪክ የሰሩ በዚህ በኢትዮጵያ ምድር ትልቅ የወንጌል ታሪክ የሰሩ አባት ናቸው። አሁንም በመጽሐፍ ቅዱስ ትምህርት ቤቶች ብዙ አገልጋዮችን ያፈሩ እነ ኢያሱ ውጆሮና ዶክተር ደስታ ለዓለም ትልቅ አገልግሎት እያቀረቡ ያሉ ሰዎች አሉ። ሌሎችም በጣም ብዙ መዘርዘር ማንችላቸው በጣም ብዙ ሰዎች አሉ። እነዛ ከዚህ ምድር ሲነሱ እግዚአብሔር በዓላማ ነው። ያንን ታሪክ ማስቀጠል መቻል ይኖርብናል። ማስቀጠልም የምንችለው እነሱ ያገለገሉበት መንገድ ላይ ተከትሎ የሚያገለግሉ ሌሎች ታሪክ የሚያውቁ ሰዎች ለትውልድ በደም ታሪኩን የሚናገሩ የሚያስተላልፉ የሚጸልዩላቸው እለት እለት የልጆች ጉዳይ የሚያሳስባቸው ሰዎች ያስፈልጋሉ። ለዚህም ማስተማር ብቻም አይደለም በስራም ማለት ነው። አሁን ትንሽ እዚህ እግዚአብሔር የሰጣቸውን ትልቅ ሀብት አይተናል። የሰጣቸው ከማለት የሰጠንን ማለት ይችላልው ለሁላችን የሚበቃ ሀብት ስለሆነ ማለት ነው። ይህንን ለማልማት ሰው ወደዚህ ለማምጣት ምናልባትም ችግር የሚመስለው መንገድ ችግር ያለው ይመስላልና መንገድ የተሰራ አካባቢ ቢሆን ባለሀብት የመንግስት አካላትም ይህንን ቦታ ተረክቦ ትክክለኛ ስራ እንዲሰራ ሁኔታዎችን የሚያመቻች ቢሆን ጥሩ ሊሆን ይችላል። የወንጌል ሰው ሰርቶም እንዲያድግ ያንን ሁኔታዎችን የሚያመቻቹ ሰዎች ቀድሞ ቢኖሩ ያስፈልጋል። አሁን በክርስትና ህይወት ጥሩ ታሪክ ያላቸው ሰዎች ለራሳቸው አውቆ ዝም ከማለት ትውልድን ለማገልገል ለማስተማር አሁንም ከድሮ በላይ ብነሱ ያ ታሪክ ይደገማል። የአባቶቻችን የና አባባ ኬዳሞ ታሪክ ይደገማል። ምንም ሊከለክል የሚችል ነገር የለም። እሳቸው ብቻቸውን ኢትዮጵያውያን ዞሮ አሉ። አሁን ብዙ ህዝብ ነው ያለው። ሰው ሁሉ እንደነሱ በጣም በመንፈሳዊ ኃይል ብነሳ ዓለምን መዞር የማይችልበት ምንም ምክንያት አይኖርም። እግዚአብሔር ትልቅ እድል ሰጥቶናል። በዚህ መንገድ ገብተን የማገልገልን እድል ነው እኛ ያልተጠቀምን። ወደዛ እንድንገባ ነው ለማሳሰብ የምፈልገው። እኔም በመጨረሻ መጨመር የምፈልገው ሁላችንም የመጣ ነው በልጆች አገልግሎት ዘርፍ ነው። የልጆች አገልጋዮች እንደመሆናችን መጠን
እኛም የመንግስት አካላትም የቤተ ክርስቲያን መሪዎችም ልጆች አገልግሎት ላይ በሁሉም ነገር ኢንቨስት ቢያደርጉ እንደነ ጋሸቡዬ እንደነ አባባ ኬዳሞ እንደነ ዶክተር ደስታ አይነት ልጆች እንደሚወጡ ምንም አያጠያይቅም አያጠራጥርም። ስለዚህ በጸሎትም በስራም በአገልግሎትም ሁሉም ሰው መትጋት እንደሚያስፈልግ ለማሳሰብ እፈልጋለሁ። በመጨረሻ እኔም መድገም እፈልገው ነገር ቢኖር መንግስት ወይንም የሚመለከተው አካል ይህን የመሰለ ሀብት ቢያለማ እጅግ በጣም ከፍተኛ ገቢ ለሀገር ለሻሾጎ ብቻ አይደለም ለሀገር ጭምር ገቢ ሊያስገኝ የሚችል እንደሆነ ተገንዝቤያለሁ። አሁን በዚህ በኢትዮጵያ የሚሰሩ ፕሮጀክቶች ሲታይ ከዚህ ቢያንሱ እንጂ የበለጡ አይደለም። ሀይቆቹንም ስፋቱንም ብናይ ማለት ነውና አሁን ይሄን ስናይ ከአይናችን ርቀት እጅግ በጣም ሩቅ ነው ጫፉ ማለት ነው። ስለዚህ በዚህ ልክ ተፈጥሮ ከለገሰ መንግስትና የሚመለከተው አካል ደግሞ የራሱን ድርሻ ቢወጣ በጣም ትልቅ ሀብት ነው ብዬ ማለት ፈልጋለሁ። ለዛ የሚያስፈልጉ ነገሮች መንገድ የመሳሰሉት ነገሮች ሰዎችን ማነቃቃት ይህንን መረጃ ለሚመለከተው አካል ሁሉ ማስተላለፍ ያስፈልጋል ብዬ አምናለሁ። ዶክተር አመሰግናለሁ። እኔም ወንጌላዊ ምህረቱ እባላለሁ። ይህንን ሀሳብ ለማቅረብ የፈለግን ዶክተር ደረጀ ጋር ከደቡብ ሸዋ ቀጠና ልጆች አገልግሎት ክፍል ከኛ ጋር የመጡ ሌሎች መሪዎችም አሉ። ምናልባት ሙሉ ጠቅላላ ጉባኤ ቢመጣና ቢጎበኝ ጥሩ ነው። እድሉን ካገኘን ነገ ጧትም ቢሆን መተን ጭማሪ እንመለከታለን። እኛ አይንን ለምትመለከቱ ሰዎች ሁሉ የምናደርሰው መልእክት ሁሉ ምናልባትም ሚዲያ ፕሮግራም ብቻ ሆኖ እንዳይቀር ተሰምቶን ሁላችንም ብናይ ብንመለከት ለትውልድ የሚቀር ትልቅ አሻራ ማስቀመጥ የምንችልበት ቦታ በመሆኑ ሁላችሁም በዚህ ጉዳይ ላይ እጃችሁን ልባችሁን እንድትከፍቱ አደራም ጭምር ነው የምንለው። እግዚአብሔር የሰጠን ሀብት መጠቀም የኛ ፍላጎት ብቻም ሳይሆን አደራም ጭምር ነው። እግዚአብሔር ሰጥቶን ተጠቃሚ ካጣ እግዚአብሔርም ያዝናል። ሰጥቶናል። የተሰጠንን ሀብት መጠቀም የኛ ትልቅ ጥቅም ነው። እንግዲህ ሰምታችሁ ተግባራዊ እንድታደርጉ ለእናንተም ጥሪን እናስተላልፋለን። እንወዳችኋለን። ተባረኩ። ወንጌላዊ ምህረቱን በጣም አመሰግናለሁ። ቆይታችን ስለተከታተላችሁን ደግሞ እናንተንም በእግዚአብሔር ስም ላመሰግን ወዳለሁ። ተባረኩ።